በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው ይመጣል፣ ይከፈላል፣ ይናገራል። ግን ኢትዮጵያ ውስጥ ያለውን ቶዮታ ነበር ምነዳው፣ አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያቸዋለሁ። BMW ጃጓርና ማርኬዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲች በጀን ክቻል አረግም እዚች ምድር ላይ ማለት ነው። አወንታና በረከት ገበሬዋ ውዝግብ እጅግ በጣም ሶሻል ሚዲያውን እያነጋገረ ነው። እሷ በዚህ በኩል እጅግ በጣም ከፍተኛ የሆነ ትችት እሱ ላይ ታቀርባለች። ተባሮ ነው ከፋይናንስ ተቋም የወጣው፣ እንዲሁም የትኛውን ቦታ እንዳይቀጠር ተደርጓል የሚሉ ሐሳቦችን ትሰነዝራለች። እሱ ደግሞ በተቃራኒው በረከት ገበሬዋ አወንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩን ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ አሁን በፊት ጀምሮ በጣም ወጥሮ ይዞ መረጃዎችን እያወጣ የሷን ሚስጥር እያወጣ ሶሻል ሚዲያ ላይ እያጋራ የሷን ጥሩ ያልሆነ አካሄድ እየተቸ ነበረ። አሁን እንግዲህ በረከት ገበሬዋ ከሀገር ወጥታ ወደ ነበረችበት አገር ገብታ እዛ ነው ያለችው። በሶሻል ሚዲያ መነጋገሪያ የሆኑ ነጥቦችን የምታነሳው እዛ ሆና ነው። ሶሻል ሚዲያ ላይ በጣም መነጋገሪያ ሆነዋል የሁለቱ ክርክር። እስኪ ቪዲዮውን አየት አድርገን እንመለስ። የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። እንግዲህ እንዳያችሁት ነው ቪዲዮዎቹ በጣም መነጋገሪያ እየሆኑ ነው። የሷም ንግግር የሱም ንግግር እጅግ በጣም በከፍተኛ መልኩ መነጋገሪያ እየሆነ ነው። ህዝብ ፍርዱን ለህዝብ መተው ነው። በቀጣይ በአዲስ የሶሻል ሚዲያ ሐሳቦች መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።